የተከበራችሁ የምክር ቤት አባላትና የጽሕፈት ቤት ኃላፊዎች እና ጥሪ የተደረገላችሁ እንግዶች እንኳን ለ2018 በጀት ዓመት የመጀመሪያው ጉባኤ በሰላም አገናኘን ያልኩኝ እንኳን ደህና መጣችሁ። ለዚህ የ2018 በጀት ዓመት የፊዚካል እቅድ ለማቅረብ ስለተጋበዝኩ እያመሰገንኩ እንግዲህ 2017ን ባለፈው በአጠቃላይ ሪፖርታችን እንደገመገምነው አጠቃለናል። ከዛ ቀጥለን የሶስት ወር የክረምት እቅድ አቅደን ሲሰራ ቆይተናል። ምክር ቤቱ በሰጠን አቅጣጫ መሰረት ከዛ የቀሩና አሁንም ቀጣይ የሚሰራቸውን ስራዎች በሚያሳይ መልኩ እቅድ ተዘጋጅቷል። ስለዚህ በ2017 እንዳከናወንናቸው ሁሉ በ2018ም የበለጠ ለመስራት የዚህ ምክር ቤት እገዛ እና ድጋፍ በጣም ወሳኝ ነው። እኛ የምናከናውነው ተግባር ይህ ምክር ቤት ፈቅዶ የሰጠንን ነው። በበጀት በተግባር አጽድቆ ስሩ ብሎ በሚሰጠንና በኋላም ስናጠፋ የተቆጣጠረ የተከታተለ የገመገመ ያስተካከለ በሚሰደን አቅጣጫ መሰረት ስለሆነ ስለዚህ የዓመታዊ እቅድ አጥብቆ ይሰጠናል። በየሩብ ዓመቱ ይገመግመናል። ያን ክፍተታችን እያረምን እየሄድን ምንሰራ እንዳለ ተደርጎ እስካሁንም በዛ የሰራ ነው የመጣ ነውና አሁንም ለ2018 በጀት ዓመት ዓመታዊ ፊስካል እቅድ ስላደረሰን እያመሰገንን እቅዱ በፕላን ኮሚሽን የተዘጋጀ ነው። ፕላን ኮሚሽን በሁለት መልኩ ነው ያዘጋጀው። በሀርድ የታተመ ሰነድ በዚህ ተዘጋጅቷል። በሌላ በኩል ደግሞ በፓወርፖይንት ወደ ተቀይሮ ወደ ኮምፒውተር